እና ሻማ ዩቱብን አበረታቷት፣ ላይክ አድርጓት። ሌላ ደግሞ ያው በሰው ሀገር ላይ ስንኖር እርስ በራሳችን መተባበር አለብን፣ መተጋገዝ አለብን። እኛ ካልተጋገዝን ሌሎች ሊያግዙን አይችሉም። እና የታለች ልጅቷ? ወዴት ሄድሽ? እና አንዳንዴ በሰው ሀገር ላይ ከባድ ነው፣ ህይወት ከባድ ናት። እርስ በራሳችን ካልተጋገዝን ካልተረዳዳን ማንም ሊረዳን አይችልም። እና እርስ በራሳችን መተጋገዝ አለብን። እና ልጅቷ እንግዲህ ሰማይቶ ትባላለች። ያው እንደዚህ መንቦጨራረቅ ነው ማለት ነው። ያው አንዳንዴ ህይወት እንደዚህ ከሰው ከሀገር ቤት መውጣት ያስተምራል። እውቀትን ምንድን ነው የሚባለው? እውቀት ማለት እናገኛለን ማለት ሀገራችን ብንሆን ይሄን ሁሉ ነገር አናቅም። እና ከሀገራችን መውጣት ለጥሩ ነው ብዬ አስባለሁኝ። እና ልጅቷ እንግዲህ አሁን ያው አጣጥባ ጨርሳለች ማለት ነው። ብቻዋን ያጠበችውን የማረዳዋትም ስልኩ ግን የት ነው ያለው? ስልኩ የት ነው ያለው? ያስቀመሽው ስልኩ ልጁ ምን ፈልጎ ነው? ሽትባ ይፋት يلا نمشي ادخل لا تطلع مرة ثانية. ليش؟ لأن نشتغل شفنا ماشي اشتغلوا عادي شو يعني؟ شو يعني تمشي فيه طيب انت؟ مش مشكلة بدي عادي. شو عادي يعني بدنا نشتغل فيه نحن احنا يعني الناس عادي. شو يعني عادي؟ እና ግን ቤቱ ያው የገጠር ቤት ነው የሚመስለው። ኢትዮጵያ ማለት አንዳንዴ የምንሰራበት ቤት የኢትዮጵያ ማለት አንዳንድ ገጠር ቤት እንደዚህ አረብ ሀገር እንደዚህ ያለው ይባላል። ግን ሁሉም በየቤቱ የተለያየ ነገር አለው ማለት ነው። እና አንቺ እስኪ አውሪ፣ አንቺ እስኪ አሁን እንኳን ልርዳሽ። እኔ አምጪ፣ ከምር አምጪ፣ ማርያምን አምጪ፣ ከምር አምጪ። እንደውም ማረኔ እኔ ሲጀመር እኮ ማውራት አላውቅበትም። ሲጀመር እኮ እራሱ ይሄ ሁሉ ወሬ ሴት እንደመጣ እራሱ ግራ ገብቶኛል። ምን ማለት ነው? እውነት በይ። ከምር ይጠፋብኝ። ምን ነው የሚባለው? ድንገት ሲሆንልሽ እኮ ሲሆን ነው እኮ የምታወሪ የምታየው ነገር እዛ ጋር ወይን የሚዘገብ ነገር ስታገኝ ዘጋቢ እና ታዲያ መጀመሪያው ጽፌ መሆን አለበት። መጀመሪያው ነው ምን ማለት ነው? ለምን በሩን አትዘጊውም? ይሄ እንግዲህ የውጭ በራችን ነው። ልዝጋው። ውሃውን አንጣለሽ። ይሄ ደግሞ እንግዲህ ምን ይባል መሰላችሁ ቤተሰብ? ይሄ ምንድነው የሚባለው? ሙልክዬ ነው ያልሽዋ? ምንድነው? ጀርጀር ይባላል። ይሄ እንዴ መቼስ ከዚህ ጋር ወስጄ አልበላም። ተሱቅ የተገዛው ነው በላለሁ። እንዴት ነው ይሄን? ላንቺ ነው እንግዲህ ይሄንን እንግዲህ መሶብ ናት ያለማችው ማለት ይሄ እሷ ናት እንደዚህ ያደረገችው። ያው አንዳንዴ እኛ ያው በሰው ሀገር ላይ ያው ቤት ያልሆነውን ቤት እናደርግላቸዋለን። ያው ባያመሰግኑም እንኳን ቤት እናደርግላቸዋለን። እነሱ ግን ያው ለኛ አንድ ነገር ባያደርጉም ግን እኛ ባጠፋነው በአንድ ቀን ጥፋት ክፉ ናቸው ብለው ያስወጡናል ማለት ነው። እሷ ግን ይሄው እንደዚህ አድርጋ ነገ አንድ ጥፋት ብታጠፋ ከዚህ ቤት ያው እንደሚያስወጣት ምንም ጥርጥር የለውም። እና ያው አረብ ሀገር ሲኖር ደግሞ እንደ ኢትዮጵያኖች አይደሉም። ይቅርታ እንኳን ቢባሉ እሺ አይሉም። ለምን በአንድ ቀን ጥፋትሽ ሁሌ ብሰሪ ደግ ነገር እሺ አይሉሽም ማለት ነው። ማለት ላንቺ በቃ አለ አይደለ ያባሩሻል። አንድ ቀን አያሳድሩሽም በአንድ ቀን ጥፋትሽ ማለት ነው። ይሄን ሰራች ብለው አያመሰግኑሽም። ስለዚህ ያው መሶብን እንደምታቋት ደግሞ ምስኪን ናት፣ ጥሩ ልጅ ናት።
የምታበረታታ ልጅ የምታበረታታ ልጅ ናት። የተመታሽ ነሽ እንዴ? ምንድን ነው ያልኩት ታዲያ? እውነቱን እየተናገርኩ ነው እኮ ያለሁት። እና ታዲያ በጎ አድራጎት አድርገው እያለሁ እንዴ? እኔ በጎ አድራጎት አድርጎ አላልኩም ማለት እውነታውን እየተናገርኩ ነው ያለሁት። ተይው በቃ ምን አስጨነቀሽ? አሁን ልርዳሽ ወይስ አልርዳሽ ነው አሁን ጥያቄው? እኔ እኮ እንዳንቺ ቋንቋውን እኮ ባውቀው እኮ አንቺ እኮ እናት ሆንሽ እኮ በቃ አነጋገር እንዳንቺ እኮ አረበኛን ቅልጥፍ አድርጌ ባውቅ እኮ ይችን ዓለም ነበር ማሽከረክራት። አይ መድኃኒዓለም ካልሲውን ሳያጠርቅ ጫማ ውሃውን አድርጎ ማለት ካልሲውን ማን ከነ ካልሲው ወጥቶ ከውጭ ከበሩ ሄደበት እንደገና ጫማ አጥልቆ ሄደ። ሱሩክ ምን ማለት ነው? ምኑን መልሽው? እንዲህም እውነት ወስደውት ነው ሲጀመር። ከምር ማን እዚህ ጋር መጣው ሲጀመር? የት ነው? የት አለ? እና ታዲያ ሁሌ መስራት እንትን ነው። እና ያው እህት መሶበ ወርቅ ደግሞ ያው እዚህ ጋር አንዳንዴ እየመጣች ጠዋት ጠዋት ተነስታ እዚህ ጋር ታሳልፋለች ማለት ነው። እዚህ ጋር ያው አንዳንዴ ጠዋት ጠዋት ሻዋን ትይዛለች። ያው ስራው ከባድም ቢሆን አንዳንዴ እዚህ ጋር 2 ደቂቃም ሆነ 3 ደቂቃ ወዝ ወዝ ትላለች ማለት ነው። ምን ማለት ነው? አንቺ እውነት ኧረ እንዳትሰቅሊው ወይኔ በመድኃኒዓለም ኧረ በመድኃኒዓለም እውነት ሰበርሽ ዮሐንስን እንዴ አሁን ጉልበታለሽ እንዴ ነው ነገሩ እንዴ ቢሆንስ እንዴ ቅልጥስ ቢልስ ምን ማለት ነው? እኔ እኮ እዚህ አሎቬራ እያለ ለምንድን ነው የማንጠቀምበት? ቆይ አንቺ ጥሩ እኮ ነው አሎቬራ እንዴ ምን ማለት ነው? አሎቬራው ነው ጥሩ ነው አሉ። አንቺ መጠጣት ራሱ እንትኑን ስኩሪን ምንድን ነው እንዴ? አሎቬራ ነው። 2 አይነት ነው እንደ አሎቬራ። ኧረ አንድ ነው። ይሄንን ይላጥና በሊዮሙን አድርገው ውሃ ይጠጣል ለስኳር በሽታ ይላሉ። እንግዲህ አላውቅም። መድኃኒዓለም ሲጀመር እኛ ጤነኛ ነን እንደ አረብ ሀገር ያለ ነው። በእርግጥ መቼ ነው የምንታመመው? ኢትዮጵያ ስንገባ ግን ስናርፍ ስናደርግ ስንቀመጥ ነፃነት አለን አይደል? ያኔ እንታመማለን። እዚህ እየሰራሽ አትታመም። ኧረ እባክሽ እየሰራሽ አላለችም እንዴ? እኛ እኮ ለበሽታው እኮ እንትን ፋታ እንትን ግዴታ ስለመሰጠ ነው እንጂ ይሄ ከእግራችን እስከ ጭንቅላታችን እኮ ይዞናል። ግን እኛ ስለማንፈራው እኮ ነው። እሱ ይታገላል፣ እኛ አንፈራውም። ግን እነሱ አስቢ ሁሌ ሐኪም ቤት ስለሚመላለሱ ምናምን እኛ አንድ ቀን መርፌ ላልነካል ምናምን አስቢ። ስለዚህ እየታገለን ነው እሱ ራሱ። ለምን እኛ አንፈራም? ስራችን ነው። ምን ታመምኩ ይልም ማን ያስታምመዋል? ህመሙ ብንታገል የተሻለ ነው። ብዙ ሰውም የተለያየ መድኃኒት እየተሰጣቸው አሁን መድኃኒት ሲሰጠኝ አልወጣም ሆነ ራሴን ማመኝ በራሱ ሰዓት ሲሻለኝ ይሻላል። እኔ ሲጀመር በዶክተር አላምንም ሲጀመር
ለምን እንደሆነ አላውቅም፣ ግን እኔ በዶክተር አላምንም። ሲጀመር የሚሰጠው ራሱ የሚያድን አይመስለኝም አንዳንዴ ሳስበው ማለት ነው። ማለት ሲጠቀሙት ራሱ ማለት የሚያድን አይመስለኝም። ዝም ብሎ ለጊዜው ያስታግሳል፣ ግን ማለት ያድናቸዋል ብዬ እንትን አልልም። የዶክተር ሐኪም ቤት ምናምን ሲጀመር ሐኪሞች እኮ ጠላቴ ናቸው ለኔ ሲጀመር። ማን ዶክተር አለ እንዴ ዩቲዩብ ላይ? ምን ማለት ነው? መሰወርቅ ማርያምን ዛሬ ብቻሽን ፈጋሽ እግዚአብሔርን። አሁን እዚህ እኮ እንደው ይሄንን ብትፖስቹ ራሱ ስድብ ነው የሚሰድቡኝ። አይሹር ስድብ ነው የሚሰድቡኝ። ለምን ቆመሽ ተመቀርሽ ቁጭ ብለሽ አታግዣትም? ይሄ እንደሚሆን እርግጠኛ ነኝ። ምክንያቱም እስካሁን ምንጣፍ ስታነጥፊ ምናምን አንተን አላልኩም። አንተ ዘረጦ እኔ ሰውየው ሲመጣ እኮ እያስደነገጡኝ እኮ ልጮህ ነበር። አሁን ራሱ እኮ ለነገሩ እንትን ቅድም እኮ ደህና ነው ሰላም ነው እያልኩኝ በአረበኛ ስናገር መለስ ብሎ አየ፣ ዝም ብሎ ሄደ። ግን እሱ ሰምቷል እኮ። ግን ብቻ ከእንግዲህ ካላስ ስልኩን ላስቀምጠው ነው። ስልኬ ሰውየው የሆነ ነገር እየሰራ ነው። ውሃ እያፈሰሰ ነው እንትኑ ማለት ነው። የእነሱ ሙከይፎ ቤት ውስጥ እያፈሰሰ በቀደም አጽድቼ አሁን ደግሞ እያፈሰሰ ነው። ብሽ እንደዚህ ነው መሰለኝ። እረስቸዋለሁ ሲጀመር ስበሪው እግሬን ስበረው ሌላ እንዳለ ሲጀመር አንቺ ታዩ ዝም በይ ሊወጣ ነው ሲጀመር።
እኮ ክፍት ነው። አንቺ ምን ማለት ነው? አይን የሚመስል አትክልት ደግሞ ደስ ሲል ቆይ ታዩ በቃ እንደሱ ይቀመጣል። ቢወርቅ አቢብቲ ይሄ 1 ሚሊዮን ራሱ ስልክ ይሄ ስልክ የወደቀ ማለት እኮ በቃ ሞቱ ማለት እኮ ነው። ጨረስሽ ማለት ነው። አንቺ ብቻሽን ማርያም ብቻሽን ለፋሽ። ወደዚህ አድርጊውና ለየብቻው አይው እሱን ግን ጓሮ ውስጥ እናሰጠዋለን። እዚህ ቃይ ውስጥ ነው ግን ውሃ ይወርድና በኋላ ማለት ነው። እስኪ ቢጠበጥም ችግር የለም ማጠብ አለብኝ ውሃ ስላለ ግን የለም ነው ታጥቢው አቻልሽው ወሰጂና ግድ ይበዛ ፋይ ሰዎች የኛ ሰዎች ባይሮጥ ጥሩ ነው። ደግሞ ከየት መጣ እንዴ? እነሱን ለመጠየቅ ለማለት